አሰልጣኝ ያሬድ እንኳን ደስ አለ። ከሲዳማ ቡና ጋር የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆናል። አመቱን እንዴት አገኘው? ውጣ ውረዶች ነበሩትና እንዴት ነበር አመቱ? ያው እንግዲህ ከእግዚአብሔር ጋር የዘንድሮ 2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችለናል። ዛሬ ጥሩም መጥፎም ጊዜያቶችን አሳልፈናል። ያው ስፖርት እንደመሆኑ መጠን ውጣ ውረዶች አሉ፣ መውደቅ መነሳቶች ነበሩ። ሁሉንም እንደየአመጣጣቸው በጸጋ ተቀብለን ስንወድቅ ለቀጣይ ትምህርት የሚሆኑን ነገሮች እየወሰድን ከነዛ እየተማርን ከወደቅንባቸው ስህተቶቻችን እየታረምን ስናሸንፍም ደግሞ ጠንካራ ጎናችን ምንድነው የሚለውን ነገር እያየን በዛው በጠንካራ ጎናችን የተሻለ ነገር እያስቀጠል እንግዲህ በመጨረሻ ላይ እግዚአብሔር ፈቅዶና ረድቶን ዛሬ ሻምፒዮን ሆነናል። ምናልባት ኮች ቡድን ረጅም ጊዜ ሊጉን ይምራ እንጂ በመሃል መንገጫገጮች ነበሩ። ያንን ጊዜ እንዴት አለፍከው? አንደኛ ነገር እንደ ኮች ስታፍ ህብረት አለን። ቋንቋችን አንድ ነው። ቁጭ ብለን እንወያያለን። ስህተቶቻችን፣ ድክመቶቻችን ምን ጋር እንደነበሩ እናረማለን ቁጭ ብለን ተነጋግረን። ሁለተኛው ደግሞ ከልጆቻችን ጋር ያለን መግባባት ከፍተኛ ነው። በመሃላችን ጋፕ የለም፣ ክፍተት የለም እና ከነሱም ጋር እንወያያለን። በስነ ልቦና የነሱን ጭንቅላት ከዛ ከሽንፈት መንፈስ እንዲወጡ በጣም በጥሩ መግባባትና ስራ መስራት የስነ ልቦና በጭንቅላት በአይምሮ ጥሩ እንዲሆኑ አድርገን ብቁ እንዲሆኑ እያደረግን ወደ ሜዳ እየመለስን ነው። ወደ አሸናፊነት እየተመለስን ወጣንና ስፔሻሊ በተከታታይ የመጨረሻዎቹ አካባቢ 3 ጌሞች ሉዝ ያደረግን ጊዜ ከባድ ነው። ብዙ ቲሞች በዛ ሰዓት ላይ ሊበተኑ ሊፈርሱ ይችላሉ። እኛ ግን ያ ነገር ህብረታችን እንዳይፈርስ አድርገን የምንችለውን ነገር በሙሉ ዋጋ ከፍለን ወደ አሸናፊነት የተመለስንበት ሁኔታና ነጥቡንም ወደ 8 ነጥብ ልዩነቱን ከፍ ያደረግንበት ነበረ። ዞሮ ዞሮ ምንድነው ህብረታችን ጠቅሞናል። በትናንሽ ነገሮች አልተሸነፍንም። ውጤት ሲጠፋ አንዳንድ ጊዜ ተጫዋቾች ይበተኑባል ከእጅ ላይና ያ ነገር አለመሆኑ ያሉንም ሲኒየር ተጫዋቾች ለዚህ በጣም ጎበዞች ናቸው። ልጆችን በማስተባበር አንድ አድርጎ በመያዝ ሁለተኛ እኛም ማኔጅ ያደረግንበት መንገድ ከነሱ ጋር እየተነጋገርን የሰራነው ስራ ውጤታማ አድርጎናልና እግዚአብሔር አግዞን ያው ለስኬት አብቅቶናል። 2011 የአሰልጣኝ ዘርአይ ሙሉ ረዳት ሆነ ሁለተኛ ወጣችሁ። ዘንድሮ ከዓመታት በኋላ ሲዳማን ተመልሰ ሻምፒዮን አድርገሃል። ስሜቱ እንዴት አየ? በጣም ያስደስታል። እጅግ በጣም በህይወት ውስጥ ብዙ ሰዎች ይሄንን ነገር አልመው ያላገኙት አሉ። ያልተሳካላቸው ሰዎች ከዚህ ስፖርት ውስጥ ሁሉ ያቆመው የሄዱ በህይወት የሌሉ ያለፉ ሰዎች አሉ። ብዙ ዓመታት ሰርተው ያልተሳካላቸው። እንግዲህ አንዳንዴ ፈጣሪም ሲያግዝህና ሲመርጥህ ነው የዚህ ድል ባለቤት የምትሆነውና እኔ እግዚአብሔር አድሎኝ ደስታውን እንዳየውና እንዳጣጥም አድርጎኛል። እጅግ በጣም ደስ ይላል። ከምንም ነገር በላይ በህይወቴ ካሳካዋቸው ብዙ ነገሮች አሉ። በተጫዋችነት ዘመኔ ይሄን ዋንጫ በፕሪሚየር ሊግ ደረጃ ባይሆንም ድሮ በሱፐር ሊግ በሚባልበት ዘመን ተጫውቼ አሳክቻለሁ። ሐዋሳ ዱቄት በተጫወትኩበት ዘመን የኢትዮጵያ ዋንጫ የጥሎ ማለፍ ዋንጫ አሸናፊ ነበር እና የዛ ቲም አባል ሆኜ አይቼዋለሁ በተጫዋችነት ዘመኔ። በክልላችን ውስጥ ደግሞ ሲጫወት ለሐዋሳ ከነማ ሲጫወት ሻምፒዮን ሆኜ አይቻለሁ። በተደጋጋሚ ለሐዋሳ ዱቄት በተደጋጋሚ ሲጫወት ሻምፒዮን ሆኜ አይቼዋለሁ።